አድርጎ ባራ በርብራ ብቻ ነው ወደ ሰምታ ታስጠጋኝ ስሜ ኃይሉ ዳኛቸው እባላለሁ በቦርን ፍሪ ኢትዮጵያ ውስጥ ደግሞ የምሰራው በቬተርነሪ ያው መጀመሪያ እንስሳቶቹ እንዲጠበቁ ወይ ደግሞ እንስሳቶቹ ባሉበት ቦታ ደህንነታቸው ተጠብቆ እንዲኖሩ ያው ህብረተሰቡን ከኛው ነው ከጎረቤቴ ነው የሚጀምረው ከቤቴ ነው የሚጀምረው እንደዚህ አሁን ልጆች እንደዚህ ያወቁ ሲሄዱ ነው ስናጋጋር እንትን ስለሆነ ከጎረቤት ደግሞ ይሰማሉ ምንድነው መስራ እንደዚህ እያሉ ያወቁ ይሄዳሉ የከሱትና እነዛን ነገሮች ያው የከሱት ማለት ያው እንትናቸውን ነው ታይቶ ነው ሰውነታቸው ታይቶ ነው ያ ነገር የሚታወቀው እና በጣም ከስተዋል ያው የምግብ እጥረት ኒውትሪሽን ያ እነዚህ ነገሮችን አሉባቸው ብለን እኛ የምንገምተው እንደ ጤናም ያው እንደ ባለሙያም የሆነ ነገር እንትን የምታረጋው በዛ መልኩ ነው ያን ነገር አይተ እነዚህ በጣም ተጎድተዋል ይሄ ነገር እጥረት አላቸው የሚባለው ነገር እሱን አይተ እንትን ታረጋለህ ሁለተኛ ደግሞ ቁስል ምናምን ስኖራቸው እንስሳቶቹ የመጡት የተጎዱት እንስሳት ታክሞ ተንከባክቦ ደና ሲሆኑ በጣም ደስ ይለኛል ያን እነዛን ሪዛልቱን ሳይ ጊዜ ማለት ነው የሄዱ መንገድ ላይ መኪና አደጋ ደርሶባት ነው እሷ የተረፈችው ሌሎቹ የሞቱትና እሷ ወደ ናሽናል ፓርኩ የገባችው በጣም ተጎድታ ነበር ቁስል ነበራት ስብራት ነበራት የምናነሳበት ምክንያት አንድ የተጎዳችና እንትኗ አጥንቷ ተሰበረ ነው ስለዚህ በፊት ካስት አድርገን ነበር ወይ ደግሞ እንትን አስረንላት ነበር እሱ ከቆይታ በኋላ ተፈቷል እንደገና ደግሞ ቼክ ለማድረግ ያን ነገር የታሰረው ደግሞ የተነሳው እንትን ካስቱ እሱን ቼክ ለማድረግ ነው አጥንቱ እንዴት ነው ያለ እንዴት ነው ፊክስ ያደረገ የሚባለው ነገር እሱን ለማየት ኤክስሬይ እንወስዳለን موت كان مونا شو جنين أكس قولا لا تكون أكس قولا شو يا بنتي كان علىك زين توكو كاي عايز يعني ህብረተሰቡን መለወጥ በትምርታዊ ነገር ለምን ህብረተሰቡ ከተለወጠ እንስሳቶችን አይጎዳም የሚጎዳም የለም ለጉባ ሰዓት ነገር ይደረግ በደ ማን አጋጣሚ የተገናኘነ ያው እሷን እኔ አሁን ለማቅረብ ሳይሆን እሷን ለመርዳት ነው መጀመሪያ ታደርጎ አክት አለ የሆነ እሷ መስጠ ድምጽ ምናምኖች አሉ እሱሱ አንተ ካሷ ስትሄድ እንደናተ ወይ ደግሞ የሆነ ለህፃናቶች ሰው የናቷ ምናምን ሲሄድ የሆነ ድምጽ የምታሰማ ምናምን አለ እሱ ውስጥ ነካና የሆነ ነገር እንደፈለገች የሆነ ነገር እንደምት ያ ለዚህ ማና 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 ማና